ሰላም ጋይስ፣ ይሄ ኤክስቼንጅ ደግሞ ይሄ ፒቱፒ በኢትዮጵያ ብር የሚሰራ ፒቱፒ ኤክስቼንጅ ነው ማለት ነው። ብዙ ሰዎች እየተጠቀሙ ነው። ወደ 100 ሺህ በላይ ኢንስታል አድርገውታል ይሄ አፕሊኬሽን ማለት ነው። ስለዚህ እዚህ አፕሊኬሽን ላይ ደግሞ ፒቱፒ የሚለው እዚህ ላይ ማየት ትችላላችሁ። ፒቱፒ የሚለው ላይ አንድ ጊዜ ክሊክ ታደርጋላችሁ። ከዛ እዚህ ላይ እንደሚታዩት ባይ እና ሴል የሚለው አለ። ባይ የሚለው ላይ ክሊክ ታደርጋላችሁ። ከዛ እዚህ ላይ እንደመጣችሁ ዩኤስዲቲ ከሆነ እዚህ ላይ ይሄ ዩኤስዲቲ ላይ ማድረግ አለባችሁ። ከዛ ደግሞ ሲቢኢ የሚለው እዚህ ላይ ከመጣችሁ ብዙ ፔመንት ሜቶዶች አሉ። ሲቢኢ አለ፣ ሲቢኢ ብር አለ፣ ኤምፔሳ አለ ማለት ነው። በዚህ ሁሉ ዩኤስዲቲ መግዛትና መሸጥ ትችላላችሁ። እዚህ ላይ ደግሞ ከመጣችሁ ደግሞ ለምሳሌ እዚህ ላይ 500 ብር መጻፍ ይችላሉ። እዚህ ላይ ወይም ደግሞ 2000 እናደርጋለን። ሚኒመሙ 2000 ነው መሰለኝ። ከዛ እዚህ ላይ እንደሚታዩት ሀበሻ ብር የሚለው እዚህ ላይ አለ። 2000 ጀምሮ ነው፣ 2000 ብር ጀምሮ ነው። እዚህ ላይ 1650 እስከ 50000 እየሸጠ ነው ማለት ነው። እዚህ ላይ ብዙ ሰዎችም እዚህ ላይ ያለ እዚህ ላይ ማየት ትችላላችሁ። እዚህ ላይ ስክሮል አድርጋችሁ ዶላር ማሸጥና መግዛት ትችላላችሁ ማለት ነው። ሌላ ደግሞ ሴል የሚለው አለ። ሴል የሚለው ላይ ከመጣችሁ እዚህ ላይም ዶላር ማሸጥ ትችላላችሁ። ነገር ግን ደግሞ ፌራ አይደለም እንትናው ባይና ሴሉ ሴል ለማድረግ በጣም ቅናሽ ነው። ባይ ለማድረግ ደግሞ ትንሽ ሃይ ነው። እናንተ ከፈለጋችሁ ነገር ግን ባይና ሴል እዚህ ላይ ማድረግ ትችላላችሁ። ሌላ ደግሞ የዚህ አፕሊኬሽን ደግሞ ጥቅሙ ሆም የሚለው ትገባላችሁ። ከዛ በኋላ እዚህ ላይ ትመጣላችሁ። ሞባይል ቶፕ አፕ የሚለው አለ። ሞባይል ቶፕ አፕ የሚለው ላይ ክሊክ ታደርጋላችሁ። ከዛ የኢትዮ ቴሌኮም ካርድ እዚህ ላይ መሙላት ትችላላችሁ። እዚህ ላይ ክሊክ ታደርጋላችሁ። ከዛ ኢትዮጵያ የሚለው ሰርች ታደርጋላችሁ። 5 ብር 15 ብር 45 ብር እዚህ ላይ ደግሞ ከፈለጋችሁ ኤዲት ማድረግ ትችላላችሁ። የፈለጋችሁ መጠን እዚህ ላይ መጻፍ ትችላላችሁ። ለምሳሌ 15 ኢቲቢ ለመሙላት 0.11 ዶላር ብቻ ያስፈልጋችኋል ማለት ነው። ወይም ደግሞ እዚህ ላይ ከፈለጋችሁ ደግሞ ይሄ 100 ብር ማድረግ ትችላላችሁ። ከዛ እዚህ ላይ እንደሚታዩት ስንት ነው ማለት ነው? 0.74 ይሄ ዶላር ካላችሁ 100 የኢትዮ ካርድ መሙላት ትችላላችሁ። ስለዚህ በዚህ እዚህ አፕሊኬሽን እዚህ ኤክስቼንጅ ላይ መጠቀም ትችላላችሁ ማለት ነው። የዚህ ኤክስቼንጅ ሊንክ ከፈለጋችሁ ደግሞ ፈሪስት ኮሜንት ላይ ማግኘት ትችላላችሁ። ወይም ደግሞ የኔ ቴሌግራም ቻናል @zentek የሚለው ጆይን አድርጉና እዛ ላይ ማግኘት ትችላላችሁ። አሁንም ሌላ ኤክስቼንጅ አለ። ይሄም ዴሊስት ከሆነ ከዚህም ዴሊስት ከሆነ አሁንም ሌላ ኤክስቼንጅ አለ። እሱም ከፈለጋችሁ የኔ ቻናል ጆይን ማድረግ እንዳትረሱ። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት